በዛሬ ቪዲዮአችን የምናየው ስለ ፍሪዝ ፓንስ ነው። ኦኬ ኮለመን ኤች ምንድን ነበር ሪፕሬዘንት የሚያደርገው? ኦኬ ያ ማለት ወደ ኋላ ተመልሰን ቶፕ ሮዋችንን ወይም ደግሞ ሄደራችንን ማየት አለብን ማለት ነው። ኮለመን ኤች ምን ሪፕሬዘንት ሊያደርግ እንደፈለገ ኢማጂን 500ኛ ወይም ደግሞ ሳምዌር የሆነ ሮ ላይ ነው ያላችሁት። በጣም ወደ ስር መታችሁ እየሰራችሁ ነው፣ ግን ኮለመን አይ ምን ሪፕሬዘንት እንደሚያደርግ አታውቁም። ሶ ምን ማድረግ አለባችሁ? እንደገና ስክሮል አድርጋችሁ ወደ ላይ የመጀመሪያውን ሮዋችሁን ወይም ደግሞ ሄደራችሁን ማየት አለባችሁ። ይሄንን ነው ፍሪዝ ፓንስ በቀላሉ ቶፕ ሮዋችንን ፍሪዝ በማድረግ የሚያሳየን ማለት ነው። ሶ ቀጥታ ፍሪዝ ፓንስ ምን እንደሚሰራ ላሳያችሁ። ለምሳሌ የኛ ዳታ እንደዚህ ቶፕ ሮ ያለው የተዘጋጀ ዳታ አለን እንበል። ሶ ቪው ላይ እንገባለን። ከዛ ፍሪዝ ፓንስ ከዛ ቀጥታ ምን የሚላል እዚህ ጋር እንደምታዩት ፍሪዝ ቶፕ ሮ። ይሄን ቶፕ ሮ ሴሌክት ስታደርጉለት እሱ ባይ ዲፎልት የመጀመሪያውን ሄደራችሁን በኤክሴሉ ላይ ያለውን ምን ያደርገዋል ማለት ነው? ፍሪዝ ያደርገዋል ማለት ነው እንደምታዩት። ሶ አሁን እንዲህ ለምሳሌ እኛ ኦልሞስት ስንተኛ ላይ ደረስን? 95ኛ ሮ ላይ ደርሰናል። ሶ ግን እቺ 103 ቁጥር ምን እንደሆነች አውቃለሁ። እቺ 3.64 ምን እንደሆነች አውቃለሁ። ሶ ፖዚቲቭ ሞመንት ናት ኢን ኪሎ ኒውተን ሜትር በቀላሉ መናገር እችላለሁ ማለት ነው። ይህ መናገር የምችለው ግን የመጀመሪያው ቶፕ ሮዬን ፍሪዝ ማድረግ ከቻልኩ ነው ማለት ነው። አዘ ሴም ታይም እንደዛው ኮለመናችሁንም ማድረግ ትችላላችሁ። አሁንም በተመሳሳይ ፍሪዝ ፓን ቪው ውስጥ ትገባላችሁ። ዘን ፍሪዝ ፓን ዘን ፍሪዝ ዘ ፈርስት ኮለም ፈርስት ኮለናችሁን ፍሪዝ አደረጋችሁ። ሶ ዳታችሁ ወደ ጎን በጣም ረጅም የሚሆን ከሆነ ማየት ነው አይደል? ይሄው ይሄኛው ፍሪዝ ፓን ኮለመን የመጀመሪያው ኮለመን ስቲል ፍሪዝ ሆኗል ማለት ነው። አይንቀሳቀስም። ዳታችን ግን ወደ ጎን ክሊክ እያደረግን ወይም ስክሮል እያደረግን ማየት እንችላለን ማለት ነው። ይሄ ጥሩ ሆኖ ሳለ ግን መልቲፕል ሮዎችን ማንቀሳቀስ ብንፈልግስ? ለምሳሌ ይሄን እንደዚህ የመሰለ ዳታ አለ። እኚህ ከላይ ያተምታቸው በእኛ ዳታ ላይ ያሉት ሁለት ሮዎች አሉ፣ ቶፕ ሮዎቹ ማለት ነው። ሁለቱም ምንድናቸው? ሄደሮች ናቸው። በዚህ ጊዜ እንደቀድሞ ቪው ፍሪዝ ፓን መታችሁ ፍሪዝ ቶፕ ሮ ካላችሁት የመጀመሪያዋን ወይም ደግሞ እቺ ሞመንት ካልኩሌሽን ፎር ፓኔል የምትለዋን ብቻ ነው ፍሪዝ የሚያደርግባችሁ። ሶ ምንም መጠቀም አለብን? ፍሪዝ ፓን የሚለው ነው የምንጠቀመው። እሱን ከመጠቀማችን በፊት ግን መጀመሪያ ሴሌክት አድርገን መሄድ ያለብን ነገር አለ። ሶ እኛ የፈለግነው እነዚህ ሁለቱም ከላይ የወሉትን ሮዎች ስለሆነ እቺኛዋ ከስር ያለችውን ኤ3 ነው የምናደርገው። ምክንያቱም ኮለመኑን ፍሪዝ እንዲያደርግልን ስለማንፈልግ የኮለኑ የመጀመሪያው ላይ እንመጣና ኤ3 ወይም ደግሞ ከዚህ ከሶስተኛ ሮ በላይ ያለችው ስለሆነ ሁለቱም ፍሪዝ እንዲያደርግልን ኤ3 መተን ሴሌክት እናደርጋለን። ዘን ቪው ከዛ በኋላ ፍሪዝ ፓንስ ዘን ፍሪዝ ፓንስ ስንለው እነዚህ እንደምታዩት ሁለቱም ቶፕ ሮዎች ፍሪዝ ያደርግልናል ማለት ነው። አሁን ፍሪዝ ለማድረግ ተመሳሳይ ነው። ቪው ላይ ገብታችሁ ፍሪዝ ፓንስ ዘን ፍሪዝ ፓንስ የምትላለች እሷን ስትነኩት ቀጥታ ወደ ነበረበት ይመልስልናል ማለት ነው። ሶ እንደዚህ አይነት ኮንፊውዥኖችን በስራችን መካከል እንዳይፈጠሩ ፍሪዝ ፓንስ በደንብ ይጠቅመናል ማለት ነው። ከተመቻችሁ ሰብስክራይብ ያድርጉ።